ሻሎም ሻሎም፣ እንዴት ናችሁ? ቀላያት ነኝ። ዛሬ ደግሞ ቡላ በወተት ከሙዝ ጋር ለህፃናቶች እንዴት እንደሚሰራ ላሳያችሁ ነው። እንግዲህ ሙዝ ከእንሰት ነው የሚገኘው፣ ቡላም ያው ከእንሰት ነው የሚገኘው። ስለዚህ እስቲ ግብአቶቹን እንያቸው። የተበጠበጠ በውሃ ቀጠን ያለ ቡላ አለ፣ ወተት፣ ግማሽ ሙዝ የተፈጨ፣ የገበታ ቅቤ፣ ጨው፣ ቅመም ምንም አንጨምርም፣ ምክንያቱም ህፃናት ብዙ ጊዜ ቅመማ ቅመም ስለማይመቻቸው ማለት ነው። እና ከዚህ በፊት ሰርቼ ሞክሬዋለሁ። በጣም ነው የሚጣፍጠው። ይሄ የሚገፈነነውን ሽታ አውጥቶታል ሙዙ ቶታሊ። ይሄ የሚገፈነነው ሽታ የለም። እስቲ እንግዲህ አሁን በቀጣይ ወደ አሰራሩ እንሄድ። እሺ ተመልካቾቼ፣ መጀመሪያ ወተቱን እንጨምራለን። እሺ በቀጣይ ደግሞ ቅቤ ምን እናደርጋለን? አንድ የሻይ ማንኪያ ቅቤ ላይ ያቀጠነውን ቡና እንጨምራለን ማለት ነው። ለአንድ ለ20 ደቂቃ እናበስለዋለን። ያው ትንሽ ጨው እንጨምራለን። እኔ እንግዲህ ያው ጨው አላበዛም፣ በማንኪያ አላረግም። ያው መጠኑን ስለማውቀው ዝም ብዬ የሰነስኩት። እናንተ ግን ተጠንቅቃችሁ በማንኪያ ነው የምታደርጉት። ተመልካቾቼ እንግዲህ በስሏል። እንደምታዩት ወፈር ብሎ መጠቅለል ሲጀምር፣ ሲበስል መጠቅለል ይጀምራል። ራሱ ሲጠቀለል በሰልኩ እያለ ነው፣ አውጡኝ እያለ ነው ማለት ነው። ፋይናል ሙዙን እንጨምራለን። የፈጨነው ሙዝ አንድ መካከለኛ ሙዝ ግማሽ ያሉት የሙዙ እሳት መንካት ስለሌለበት በጠፋ አርጌ ነው እየለወስኩ ያለሁት፣ በሞቀው ምድጃ ማለት ነው። እንግዲህ ተመልካቾቼ ያው በስሎ ይሄንን መስሎ ወጥቷል። ሙዙን እንግዲህ መጨረሻ ላይ እሳቱ ከጠፋ በኋላ ነው አብሬ የለወስኩት፣ በእሳት መብሰል ስለሌለበት። እንግዲህ ልጆች በጣም እንደሚወዱት ነው። ሁላችሁም ለልጆቻችሁ ሞክሩት። በጣም ምርጥ ምግብ ነው። እኔ ገረመኝ ሽታውን ማጥፋቱ ነው ሙዙ። እና ሁላችሁም እየሰራችሁ ሞክሩ፣ ለልጆቻችሁ አብሏቸው። የተለያየ ነገር ደግሞ ለልጆች በቀጣይ ያሳያችኋለሁ። እስከዚያው ቸር ሰንብቱ። ቻው ባባይ።